ሚሊዮነር ብላችሁ የምታስቧቸው ሰዎች በሙሉ የተለየ አስተዳደግ፣ ቤተሰብ ወይም ደግሞ ለየት ያለ እድል ስላላቸው አይደለም በየጊዜው የማይቆም ሚሊዮን ብሮችን ጀነሬት እያደረጉ ያሉ። ከዚህ ይልቅ አንድ የተረዱት እውነት አለ። ይህም እውነታ ምንድነው? በየቀኑ የማይቆሙ ተደጋጋሚ የሆኑ ልማዶችን አዳፕት አድርገዋል። በዚህ ቪዲዮ ሳሙና እንኳን መግዛት ከማይችል የዩኒቨርሲቲ ተማሪነት ተነስቼ አሁን ላይ ከ20 በላይ ሰራተኞች ያሉት በሚሊዮኖች የሚሰራ የቴክ ካምፓኒ ቢውልድ እንዳደረግ የረዱኝን 5 ልማዶች ሼር አደርጋቸዋል። እነዚህ ልማዶችን ሙሉ ለሙሉ ህይወቴን ቀይረውታል። እናንተም ከነዚህ ልማዶች ውስጥ አንዱን ወስዳችሁ አፕላይ ብታደርጉ የገንዘብ ሜንታሊቲያችሁ ከዛሬ ጀምሮ ተመሳሳይ አይሆንም። በቪዲዮ መጨረሻ ላይም የትኛው እንደተመቻችሁና አፕላይ ለማድረግ እንደወሰናችሁ ትነግሩኛላችሁ። ቪዲዮውን ከመጀመራችን በፊት እንደ ዲስክሌመር ይህንን ነገር ላስቀምጥላችሁ። 1 ሚሊዮን ብር ሲባል ትልቅ ብር እንዳይመስላችሁ። አሁን ኢትዮጵያ ውስጥ ባለው ሁኔታ 1 ሚሊዮን ብር በ3 የኤሌክትሮኒክስ እቃዎች ብቻ ማለቅ የሚችል ገንዘብ ነው። ለምሳሌ አንድ አይፎን 17 ፕሮ ማክስ እና 2 ማክ ኮምፒውተሮችን ብትገዙ 1 ሚሊዮን ብሩ በቀላሉ ሊያልቅ ይችላል። ስለዚህ አንድ ሰው በዶላር ሚሊዮነር እስካልሆነ ድረስ ፕሊስ እንደ ትልቅ ነገር መመልከት የለባችሁ። የመጀመሪያው ልማዳችን የሚሆነው የእረፍት ልማድ ነው። ያው የእረፍት ልማድ ሲባል ብዙዎቻችሁ ሚሊዮን ብር ለመስራት ብዙ ካሽ ፕሮሰስ ለማድረግ ረጅም ሰዓት አይደለም እንደ መስራት ያለብን ብላችሁ እንደምትጠይቁ አምሽሮፍት ግን እንዴት መሰላችሁ? ረጅም ሰዓት እየሰራችሁ ለምሳሌ በቀን ውስጥ 10 12 13 ሰዓት እየሰራችሁ የሰራችሁትን ስራ ግን ቆም ብላችሁ መለስ ብላችሁ ኦብዘርቭ የማታደርጉ ከሆነ በጣም ከምታስቡት የሆነ ድሬንድ የሆነ ህይወት ነው የሚኖራችሁ አንደኛ። ከዛ በተጨማሪ ደግሞ ፕላቶ የሚባለው ስቴጅ ላይ ትገባላችሁ። ያ ማለት እንዴት መሰላችሁ? አሁን ለምሳሌ በወር የሆነ ሰው 10 ሺህ ብር እየሰራ ከሆነ 20 ሺህ ብር እየሰራ ከሆነ በተደጋጋሚ ያንን ነገር እያደረገ ያንን ነገር ማግኘቱ የማይቀር ነገር ነው። ቢካዝ ምንድነው ያንን ነገር ኦልሬዲ ኤክስፒሪየንስ አድርጎታል፣ ልምዱ አለው፣ ገንዘቡ እንዴት አድርጎ ማግኘት እንዳለበት ያውቃል። ብዙዎቻችንም እያስተዋልን ያልሆነው ነገር ይህ ነው። የእረፍት ልማድ ማለት ባጭሩ አሁን እየሰራችሁት ያላችሁትን ነገር መለስ ብላችሁ ለምሳሌ በቀን ውስጥ 1 ሰዓት ሊሆን ይችላል ለራሳችሁ ሰጥታችሁ 1 ሰዓቱን ተውትና 10-20 ደቂቃ አድርጋችሁ ለራሱ ለዛ ነገር አሎኬት አድርጋችሁ የሰራችሁትን ዛሬ ያከናወናችሁትን ነገር መለስ ብላችሁ ስታዩ ኦኬ ቀኔ በእንደዚህ አይነት መንገድ ነው ያለፈው፣ ሳምንቴ እንደዚህ ነው የነበረው፣ ማስተካከል ያለብኝ ይህ ነው የሚለው ነገር ይሰጣችኋል ማለት። ለምሳሌ እኔ በየ3 ወሩ በየ4 ወሩ ከቢዝነሴ ጋር የሚገናኙ ነገሮች ሙሉ ለሙሉ ዘግቼ ከከተማ ወጥቼ 3 4 5 ቀን ቁጭ ብዬ ራሴን አሰስ አደርጋለሁ። ወደኋላ ተመልሼ ምንድነው ያለፉት ወራቶች ሲሰራ የነበረው? ኦኬ ባለፈው ወር ይሄ ነበር ያደረኩት። የምፈልገውን ውጤት ለምንድን ነው ያላመጣሁት? እሺ የምፈልገውን ውጤት ለማምጣት ማድረግ የነበሩብኝ ነገሮች እነዚህ ነገሮች ናቸው። ስለዚህ እነዚህ ነገሮች ደግሞ አላደረኩም። ኦኬ እኔ ያለሁት እዚህ ጋር ነው ብዬ ራሴን ኦብዘርቭ አደረግና አሃ የጎደለኝ ነገር ይሄ ነው፣ ኦኬ ቀጣይ ላይ ማስተካከል ያለብኝ ነገር ደግሞ ይሄ ነው እያልኩ ለራሴ ምላሽ እሰጣለሁ። ከዛ በመነሳት ደግሞ አክሽኖችን መውሰድ ጀምራለሁ ማለት ነው። በየቀን ውሎዬ ደግሞ ኤቭሪ ታይም ግሪን ሺት እምለው አለ እጽፋለሁ። ኦኬ እኔ የምፈልገው ውጤት ይሄ ነው፣ በዚህ ቀን ውስጥ ደግሞ አንድ ነገር ማከናወን ያለብኝ ነገር ምንድን ነው ብዬ ሞርኒንግ ላይ በምነሳበት ሰዓት እጽፋለሁ። በዛ አማካኝነት ደግሞ ወደ ምፈልገው ደረጃ የሚወስዱኝ ነገሮች አክሽን ወስዳለሁ ማለት ነው። እናንተም የሆነ ነገር ለመስራት ፕላን እያደረጋችሁ የሆነ ውጤት ለማግኘት እያሰባችሁ አእምሯችሁ ላይ የተቀመጠ ነገር ካለ አረፍ በሉና አሁን ከምትሰሩት ስራ ከሁካታ ወጣ ብላችሁ ራሳችሁን ጠይቃችሁ ትንሽ የዝምታ የጥሞና ጊዜ ወስዳችሁ ኦኬ እንዴት ነው እየሄደ ያለው? ምንድነው ማድረግ ያለብኝ? ምን አይነት ውጤት ነው ከኔ የሚጠበቀው? ስለዚህ ያንን ነገር ለማድረግ ደግሞ እኔ መስጠት ያለብኝ ነገር ምንድነው የሚለውን ነገር ቆም ብላችሁ ራሳችሁን አስተውላችሁ ካያችሁ ፖቴንሻላችሁን ታያላችሁ፣ ዊክነሳችሁን ታያላችሁ። ከዛ በተጨማሪ ደግሞ ከነዚህ ተነስታችሁ ደግሞ ምን አይነት አክሽን መውሰድ እንዳለባችሁ ትረዳላችሁ ማለት ነው። በጣም በአጭር ጊዜ ውስጥ ለውጥ የሚያመጣላችሁ ልማድ ነው። ወደ ቀጣይ ልማዳችን እንሂድ። ሁለተኛው ልማዳችን የትርምስ ልማድ እለዋለሁ እኔ። እዚህ ጋር እንዴት መሰላችሁ? በትርምስ መስራት ሲባል ብዙዎቻችን እንግዲህ ነገሮችን የምናከናውነው የሆነ ሙዳችን ሲሆን አላደለ ሲመቸን ነገሮች የሆነ ኢንቫይሮንመንቱ ቆንጆ ሲሆንልን ነው አይደለ? እዚህ ጋር በትልቁ ማስተዋል ያለባችሁ ነገር ምንድነው መሰላችሁ? ሚሊዮነሮች ከኖርማል ሰዎች የሚለያቸው አንድ ነገር አለ። ያ ማለት ምንድነው? አብዛኛው ሰው የሚያደርገውን ነገር አይደለም የሚያደርጉት። ትንሽ ኤክስትራኦርዲናሪ ወጣ ያለ አክሽኖችን ይወስዳሉ ዴይ ቱ ዴይ አክቲቪቲያቸው ላይ። እኔ ራሴ ኦልሞስት በቃ የሆነ ላይፍ ስታይል ላይ ያካተትኩት አንዱ ነገር ቢኖር ምንድነው መሰላችሁ? ትርምስ ውስጥ ራሴን አካትቼ መስራት ይኖርብኛል። ኤቭሪዋን አሁን ትልቅ ነገር አቺቭ ማድረግ የሚፈልግ ሰው ህይወቱ ላይ ማካተት ካለበት የመጀመሪያው ነገር ውስጥ ምንድነው መሰላችሁ? በትርምስ ውስጥ ወይም ደግሞ በኪዮስ ውስጥ መስራት መጀመር አለባችሁ። ለምሳሌ ከ2 ዓመት በፊት አካባቢ ከሩሜቶቼ ጋር ነበር የምሰራው እና አዛ ሞመንት ምን ሀፕን አደረገ መሰላችሁ? ሩሜቶቼ ነበር እኔ ማርኬቲንጉን ከዛ በተጨማሪ ሴልሱን ነበር ሃንድል ማድረገው። ከዛ ሩሜቶቼ ያው ስራውን አቁመው ወጥ። በዛ በመጀመሪያው ኤክስፒሪየንስ ምንድነው ሀፕን ያደረገው መሰላችሁ? አስቡት እንግዲህ ቋሚ የሆነ ገቢ የለኝም፣ ቅጥር ላይ አይደለም የምሰራው። የተፈጠረው ነገር ምንድነው? ስታክ አደረኩ። እነሱ ሲወጡ ሰርቪሱ የሚሰጥ ሰው የለም ምን የለም። እንደገና ሰዎችን ሃየር ለማድረግ እንደገና ያንን ቲም የሩሜቶቼን ቦታ ፊል ለማድረግ ወራቶች ነው የፈጀብኝ። አስቡት እንግዲህ ለረጅም ወራቶች ገንዘብ ሳታገኙ ስትሄዱ ማለት ነው። ከዛ እንደገና ድጋሚ ያ ነገር ተፈጠረ ሰዎችን ሃየር ካደረኩ በኋላ ማለት ነው። አዛ ሞመንት ግን ምንድነው አክሽን የወሰድኩ መሰላችሁ? በቃ ቀጥታ ወደ ስራው ገባውና
ነገሮችን ማከናወን ጀመርኩ በራሴ። በቃ ሰው የለም እሺ ወጥቼ እሰራለሁ፣ ግዴታ ነው፣ አካሽ ማግኘት አለብኝ፣ ስራው መሰራት አለበት፣ መቋረጥ የለበትም። ሶ ምንድነው ኪዮስ ተፈጠረ ብላችሁ አንዳንድ ጊዜ ከጓደኛችን ጋር እንጣላና የሆነ በቃ ቅሪ ስራ መሄድ ይደብረናል። እንደዛ አይደለም። ስራ ክፉ አለቃ ነው ይባላል አይደለ? ስለዚህ በቃ ስራችሁን ስሙዝሊ ኪዮስም ሆነ ምንም ነገር ተፈጠረ በእንደዛ መንገድ ነው ኦፕሬት አድርጋችሁ መስራት ያለባችሁ። ሁሌም በእያንዳንዱ ዴይ አክቲቪቲ ላይ የማደርገው ነገር ቢኖር በኪዮስ ውስጥ ኦፕሬት ማድረግ ነው። ብዙ ገንዘቦችን እንዳገኝ ከረዱኝ ልማዶች ውስጥ ሁለተኛው ይህ ነው። ወደ ሶስተኛው እንሂድ። ሶስተኛው ልማድ የሚሆነው የመውደቅ ልማድ ነው። እዚህ ጋር ስንመጣ እንዲመሰላችሁ አብዛኞቹ ትልቅ ቦታ ላይ የደረሱ ሰዎች ሚሊየንስ ጀነሬት እያደረጉ ያሉ ሰዎች በጣም ብዙ ጊዜ ፌል ያደረጉ ናቸው። ባይዘው ማለት እንዲህ ቀለል ብሎ ሁሉ ነገር ስሙዝ ሆኖ የተሳካላችሁ ሰዎች አሉ። እና የመውደቅ ልማድ ስላችሁ ደግሞ እንዲመሰላችሁ ዴይ ቱ ዴይ አክቲቪቲ ላይ ሊሆን ይችላል። የሆነ ኤክስፒሪየንስ የምታደርጉት ነገር አለ አይደለ? ሁል ጊዜ የሆነ አዲስ ነገር ለመሞከር አሁን ብዙዎቻችን እንፈራለን አይደለ? ሌትስ አሁን ፑል መጫወት ሊሆን ይችላል። ኢቭን ጂም ላይ ገብተን ለራሱ እኔ በጣም ኢንሴኩር ነበርኩ። አሁን ለምሳሌ ጂም በምገባበት ሰዓት ምን ይሉኝ ይሆን እንዴ እንደዚህ ኤክሰርሳይዝ አደረግ ምናምን። ለካ ሳስተውል ምንድነው አብዛኛው ሰው የራሱን ጉዳይ ነው እያከናወነ ያለው። ሶ የመውደቅ ልማድ ሲባል ምንድነው በቃ ዴይ ቱ ዴይ አክቲቪቲያችሁ ላይ ለሆነ ነገር ራሳችሁን አጋልጡ፣ አትፍሩ። የሚያስፈራም የሚመስላችሁ ነገር ምንድነው እናንተን አሁን ካላችሁበት ደረጃ ወደ ቀጣይ ስቴጅ የሚወስዳችሁ ነው። ሌትስ አሁን ቶማስ ኤዲሰንን እንውሰድ። አምፖልን በሚያዘጋጅበት ሰዓት አስቡት እንግዲህ በጣም ብዙ ጊዜ ደጋግሞ ሞክሮ ነው ይህንን የመሰለ ላይት እንግዲህ ህይወታችን ላይ አመጥቶ ትልቅ ኢምፓክት የፈጠረው። አምፖልን በእንደዚህ መንገድ ቀለል አድርገን እንጠቀም ያደረገን የስንት ጊዜ ፌለር ነው። ሶ ቶማስ ኤዲሰንን ሲጠይቁት ይሄን ያክል ጊዜ ፌል አረክ ሲሉት ነው ይሄን ያክል ጊዜ ፌል አረኩ ሳይሆን 1000 ጊዜ ሞክሬ 1000 ጊዜ ይህ አምፖል የማይሰራበትን መንገድ አወቅኩ እንጂ ፌለር አልነበረም ነው ያለው። ሶ እናንተም የሆነ ነገር ለመጀመሪያ ጊዜ ስትሞክሩ ውስጣችሁ ላይ የሚይዛችሁ ነገር አለ። ቢካዝ ውስጣችን እንግዲህ እኛም ፕሮቴክት ለማድረግ ነው የሚሞክረው። ያ ግን ምንድነው ተመሳሳይ የሆነ ህይወት እንድትኖሩ ስለሚፈልግ ነው። ቅድም እንዳልኳችሁ ሚሊዮነር የሚባሉ ሰዎች ካልሆኑ ሰዎች የሚለያቸው የመጀመሪያው ነገር ምንድነው አብዛኛው ሰው የሚያደርገውን ነገር አይደለም የሚያደርጉት፣ ለየት ያለ ዩኒክ የሆነ ነገር ነው የሚያደርጉት። አብዛኛው ሰው የሚያደርገውን ነገር የምታደርጉ ከሆነ አብዛኛው ሰው የሚያገኘውን ውጤት ነው የምታገኙት። ሶ ፌለርን አትፍሩት። እናንተም ፌለርን እንደ መሰላል መወጣጫ ነው እንጂ ማድረግ ያለባችሁ አንድ ቦታ ላይ ይዟችሁ እንዲቆም አይደለም ማድረግ ያለባችሁ። ሶ የመውደቅን ፌል የማድረግን ሀቢት ህይወታችሁ ላይ አዳፕት ማድረግ ይጠበቅባቸዋል። አራተኛው ልማዳችን ጋር ስንመጣ የመልቀቅ ልማድ ነው። ይህንን በሁለት ካታጎሪ እንየው። አንደኛው በዴይ ቱ ዴይ አክቲቪቲያችን አለ። ከዛ ሁለተኛ ደግሞ በገንዘብ ሳይድ እንየው። ሶ በዴይ ቱ ዴይ አክቲቪቲያችን ጋር ስንመጣ እዚህ ጋር በመጀመሪያነት ማስተዋል ያለባችሁ ነገር በተደጋጋሚ የሚያልኳችሁ ሚሊዮነሮች ተመሳሳይ ነገር አያደርጉም፣ ለየት ያለ አክሽን ይወስዳሉ ብያቸዋለሁ አይደለ? ሶ የመልቀቅ ልማድ ሲባል ምንድን ነው? ብዙዎቻችን አሁን በትናንታችን ነው እየኖርን ያለ ነው አይደለ? በቃ የሆነ የዛሬ 5 ዓመት 10 ዓመት የነበረን ማንነት እስካሁን ይዘን ነው መተናል። በቃ የትናንት ማንነታችን አሁንም ህይወታችን ላይ አብሮን ተከትሎ እየኖረን ያለው። ሌትስ ሴይ በቃ ባለፉት ቀናቶች ላይ የተፈጠሩ ነገሮች ሰው እናንተን ጀጅ አድርጓችሁ ከሆነ አችልም ብሏችሁ ከሆነ እናንተ እንደዛ ስለሆናችሁ አይደለም። ጀስት ያንን ነገር መተው ነው ያለባችሁ። የመልቀቅ ልማድ ሲባል ምንድነው መሰላችሁ? እኔ ፍሪኩዌንትሊ ህይወቴ ላይ ሲያጋጥሙኝ የነበሩት ነገሮች ምንድነው አችልም ማንነት ነው ሲገነባብኝ የነበረው። አንተ እንደዚህ አትሆንም ነው፣ ይሄን ነገር መስራት አችልም ነው፣ ከሰዎች ጋር ሳልስማማ እቀራለሁ። ለምሳሌ በዛሬው ቀን ለራሱ ከቲሞቼ ጋር አላስፈላጊ ነገር ልነጋገር እችላለሁ፣ ግን በከሰዓቱ አውቀዋለሁ አእምሮዬ በስርዓቱ ፈንክሽን እንዲያደርግ ስለምፈልግ ያንን ነገር ምንድነው እለቃለሁ ስላችሁ በቃ ሄጄ ይቅርታ መጠየቅ ካለብኝ የሆነን ሰው ይቅርታ ጠይቃለሁ። አችልኝ ያለኝንም ሰው ካለ ደግሞ ምንድነው ያንን ሰው በስራ ነው ፕሩቭ ማድረገው። የእሱን ነገር እንደ ኔጌቲቭ ነገር ሳይሆን እንደ ኢነርጂ ተጠቅሜ ነው ወደ ኔክስት ስቴጅ ልወጣጣበት የምፈልገው። እናንተም ብዙ ገንዘቦችን ጀነሬት ማድረግ የምትፈልጉ ሚሊዮነር መሆን የምትፈልጉ ከሆነ ሚሊዮነሮች የሚያከናውኑትን አክሽን መውሰድ አለባችሁ። ከነዛ ውስጥ ደግሞ አንዱ ምንድነው ብያችኋለሁ መልቀቅ ነው። መልቀቅ ሲባል ልማድ፣ ባህሪ፣ ኔጌቲቭ የሆነ አቲቱድ በቃ ውስጣችሁ የሚረብሻችሁ እናንተን ኦፕሬት እንዳታረጉ እየያዛችሁ ያለውን ነገር በሙሉ ወደኋላ እየተዋችሁ ከዛ ወደ ኔክስት ስቴጅ መጓዝ ይኖርባችኋል ማለት ነው። በሁለተኛነት ደግሞ በገንዘብ ብያችኋለሁ አይደለ? ሌትስ ሴይ አንድ ኤግዛምፕል ልስጣችሁ። እዚሁ ኢትዮጵያ ውስጥ ለምሳሌ አንድ 3 ሚሊዮን ብር ያለው ሰው አዲስ ሞመንት እኔ ፐርሰናሊ ያ ሰው እኔ በቃ የሆነ እንደ ትልቅ እንትን ልመለከተው አልችልም። ምክንያቱም በ3 ሚሊዮን ብር እስኪ ምንድነው ማድረግ የምችሉት? ቤት ትገዛላችሁ ለምሳሌ አዲስ አበባ ውስጥ አይ ዶንት ቲንክ በጣም ሬር ነው። መኪና ጥሩ መኪናውን መነሻው 3 ሚሊዮን ብር ነው። ስለዚህ በገንዘብ ሳይድ እኔ ዴይ ቱ ዴይ አክቲቪቲ ላይ የማከናውኑ ወይም ደግሞ ከቅርብ ጊዜ ወዲህ አፕላይ ያደረኩት አንዱ ነገር ቢኖር ምንድነው መሰላችሁ? ገንዘብ እንደ መሞከሪያ መሳሪያ ነው። ያ ማለት እንዴት መሰላችሁ? አንድ ገንዘብ ስታገኙ በወር ውስጥ 10 ሺህ ብር 20 100 ሺህ ብርም ሊሆን ይችላል ስትሰሩ ያንን ገንዘብ መልቀቅ አለባችሁ። መልቀቅ ሲባል ምንድነው? ሴቭ አድርጋችሁት እንግዲህ አስቡት። አሁን ላይ የኢትዮጵያ የኢንፍሌሽን ሬት ከ20 እስከ 30% ነው። ስለዚህ 1 ሚሊዮን ብር አካውንታችሁ ላይ ቢቀመጥ ከአንድ ዓመት በኋላ የመግዛት አቅሙ በ20% አካባቢ ይወርዳል ማለት ነው። ይህንን አንደርስታንድ ካረኩ በኋላ እኔ ያስተካከልኩት ነገር ምንድነው መሰላችሁ? ሌትስ ሴይ 100 ሺህ ብር አገኘሁ አይደለ? በአንድ ወር ውስጥ ያንን 100 ሺህ ብር ወይ ሰው ሃየር ላደርግበት ይችላለሁ ወይ ዕቃ ልገዛበት ይችላለሁ። እኔን ሊያሳድገኝ የሚችል ወደ ቀጣይ ደረጃ ሊወስደኝ የሚችል ገንዘቡን እለቀዋለሁ ማለት ነው። ገንዘቡን አልይዘውም። በቃ አልይዘውም። የተለያዩ ነገሮችን ሞክርበታለሁ፣ ኤክስፒሪየንስ አደርግበታለሁ። ደፍኒትሊ ነው ደግሞ የምላችሁ ምንድነው አልጸጸትበትም ስራችሁ እንደ መሰላችሁ ያንን ብር ይዤው ምንም እንደማላደርገው አውቃለሁ። ለልብስ፣ ለምግብ፣ ለመጠጥ በጣም
ትንሽ ብር ነው የሚያስፈልጋችሁ ኢትዮጵያ ውስጥ ኦፕሬት ለማድረግ። ስለዚህ ሚሊዮን ብሮችን ፕሮሰስ ማድረግ የምትፈልጉ ከሆነ እንዳልኳችሁ ኢትዮጵያ ውስጥ ያለ አንድ ቢሊዮነር ኢስ ጀስት ኖርማል ፐርሰን፣ ይሄን ያክል ሶፊስቲኬትድ አይደለም። በዶላር ሚሊዮን ብሮችን መስራት የምትፈልጉ ከሆነ በዶላር የተለያዩ ነገሮችን ማንቀሳቀስ የምትፈልጉ ከሆነ አሁን እያገኛችሁ ያላችሁትን ገንዘብ የተለያዩ ነገሮችን ኤክስፒሪየንስ ለማድረግ መሞከር አለባችሁ። ትንሽ ስራ እየሰራችሁ ነው፣ ሰው ቅጠሩ፣ ሞክሩት። ሰው ቀጥራችሁ ምን ያህል ገንዘብ እንደምታገኙ እዩት። የሆነ ነገር እያደረጋችሁ ነው፣ ኮንሰልቴሽን ውሰዱ። ከሆነ ሰው ሂዱና ምክር ፈልጉ። የሚያስከፍላችሁም ቢሆን በቃ አስወጡት። በቃ ገንዘቡን ሞክሩት፣ የሆነ ነገር አድርጉበት። የሆነ ነገር መጀመር ፈልጋችሁ ውስጣችሁ የሆነ የተቀመጠ ነገር አለ፣ ገንዘቡን ልቀቁት። አውትሶርስ እያደረጋችሁ የተለያዩ ነገሮችን እየሞከራችሁ እየለቀቃችሁ ስትሄዱ ገንዘቡ ራሱ ገንዘብ እያመጣላችሁ ይሄዳል። ከዛ ኮምፓውንዲንግ ኢፌክት እየተፈጠረ ይመጣል። ያ ደግሞ ወደ ቀጣይ ደረጃ ይወስዳችኋል ማለት ነው። ሶ ውስጣችን ላይ እየተፈጠሩ ያሉ ነገሮችን እየለቀቅን የምናገኘውን ገንዘብ ደግሞ እንደ ሙከራ መሳሪያ እየለቀቅን የተለያዩ ነገሮችን ኤክስፒሪየንስ እያደረግን የምንሄድ ከሆነ ሚሊዮነር የማንሆንበት ሚሊዮን ብሮችን ፕሮሰስ የማናደርግበት ምንም ምክንያት የለም። ስለዚህ ልቀቁ። እየያዛችሁ ያለውን ነገር እየጎተታችሁ ያለውን ነገር ልቀቁ ፐርሰናሊ። ከዛ ፋይናንሻሊ ደግሞ እያገኛችሁ ያላችሁትን ነገር ደግሞ ለሙከራ ውሉት። ወደ መጨረሻው ሀቢት እንሂድ። የመጨረሻው ልማዳችን የሚሆነው በየቀኑ አዲስ ነገር የመማር ልማድ ነው የሚሆነው። ይህ በጣም ክሪቲካል ፓወርፉል የሆነ ልማድ ነው። ይህ ማለት እንደሚመሰላችሁ ባጭሩ ብዙዎቻችን የምናገኘው ገንዘብ የምንኖረው ህይወት የሚለካው በምናውቀው ልክ ነው። አናስተውለውም እንጂ እየኖር ነው ያለ ነው፣ እየተራመድ ነው ያለ ነው። ህይወት በሙሉ የምናውቀው ነገር ሪዛልት ነው የሚሆነው። እኔ አሁን የማገኘው ነገር ኮምፕሊትሊ አውቀዋለሁ። በቃ የማውቀውን ልክ እያገኙ ያሉት። ወደ ቀጣይ ደረጃ እንዴት ነው የሚሄድ ብዬ ራሴን የምጠይቅ ከሆነ ኦኬ መማር ያለብኝ ነገር ማወቅ ያለብኝ ነገር ወይም ደግሞ መረዳት ያለብኝ ነገር አለ። ብዙዎቻችን ችን ነገር እንዲያውም እንዴት እንላታለን? መስመር እንላታለን አይደለ? መስመሩን እኮ እንትና ቢያሳየኝ፣ መስመሩን እኮ በእንደዚህ መንገድ ቢጠቁመኝ እያል ብዙ ጊዜ እንጠይቃለን። መስመሩ እጃችሁ ላይ ነው ያለው ጋይስ። ዴይ ቱ ዴይ አክቲቪቲያችሁ ላይ እስኪ ምን ነገር እያከናወናችሁ፣ ይህንን በደንብ አድርጋችሁ መጠየቅ ይጠበቅባችኋል። ለምሳሌ በቀን ውስጥ አትሊስት አዲስ ለሆነ ነገር ራሳችሁን ኤክስፖዝ ማድረግ ሊኖርባችሁ ይችላል። ስለ ቢዝነስ እያጠናችሁ ከሆነ ስለ ቢዝነሳችሁ 1% ምንድን ነው የጨመራችሁ እስኪ ዛሬ፣ ነገስ ምንድን ነው ለመማር የፈለጋችሁት? ከዛ የተለያዩ ስኪሎች ጋር እየተሰማራችሁ ከሆነ ደግሞ በዛ ስኪል ራሳችሁ ምን ያህል እያሳደጋችሁ ነው? ፕሮግራመር ልትሆኑ ትችላላችሁ፣ ቪዲዮ ኤዲተር፣ ሶሻል ሚዲያ ማኔጅ የምታደርጉ ሰዎች ልትሆኑ ትችላላችሁ። ምን ነገር አሁን ካላችሁ ዛሬ ካላችሁ ነገር ላይ በዚሁ ቀን በዛሬው ቀን ጨምራችኋል። በየቀኑ ኮንቲኒስሊ እያደግን መሄድ አለብን። ሚሊዮነሮች ይህንን ነው የሚያደርጉት። ከተለያዩ ሰዎች ጋር ኔትወርክ ያደርጋሉ፣ የተለያዩ ሰሚናሮች ጋር ኢንሮል ያደርጋሉ፣ የተለያዩ መጽሐፎችን ያነባሉ። ዲስ ኢዝ በየቀኑ የሚያከናውኑት አክሽን። እናንተም አሁን ሁሉ ነገር ቀለል ብሎናል አይደለም? የተለያዩ ዶክመንተሪዎች አሉ፣ የተለያዩ ፖድካስቶች ተሰርተዋል በራሳችን በሀገራችን ቋንቋ። እዛ እየገባችሁ እናንተ መስራት የምትፈልጉት ደረጃ ላይ ቀድሟችሁ የሄደን ሰው ቀድሟችሁ የተራመደ ሰው ምንድን ነው እያከናወነ ያለው የሚለውን ነገር ከዛ አጥንታችሁ ያችን ነገር አፕላይ ማድረግ ከእናንተ የሚጠበቁ ሌላ ምንም ማጂክ የለውም። እኔ ኤቭሪ ታይም ይህንን ነገር ራሴን እንጠይቃለሁ። መለስ ስልና በየቀኑ የምጽፈው ግሪንሺት አለ ብያቸዋለሁ። እዛ ግሪንሺት ላይ ኦኬ በወር ይሄን ያክል ገንዘብ ነው መስራት የምፈልገው። ያንን ገንዘብ ለመስራት ዛሬ ምንድን ነው ማድረግ ያለብኝ? እሺ ዩቲዩብ እየሰራው ነው። ዩቲዩብ ላይ ታርጌት የማደርገው ጎል አለ። ያንን ነገር ለማድረግ ዛሬ መክፈል ያለብኝ ነገር ምንድን ነው? ለዛ ለምከፍለው ነገር ደግሞ ምንድነው ማወቅ ያለብኝ ብዬ እጠይቃለሁ። ማታ ላይ ደግሞ ያችን ነገር መልሼ አሰስ አደርጋታለሁ ማለት ነው። መጀመሪያ ካነሳሁላችሁ ሀቢት ጋር እያያያዛችሁ ማለት ነው። አረፍ ትላላችሁ፣ ኦብዘርቭ ታደርጋላችሁ፣ ትጽፋላችሁ። ዛሬ ምን ልማር፣ ዛሬ ምን ልውሰድ እያላችሁ ያንን ነገር ትወስዳላችሁ። ከዛ ደግሞ መማር፣ ማወቅ፣ መረዳት የሆነ ሊሚትለስ እንደሆነ ያወቅኩበት ትልቁ ሚስጥር ነው። ብዙ ገንዘቦችንም በየጊዜው ጀነሬት እያስደረግልኝ ያለ ልማድ ነው። እናንተም ይህንን ነገር አፕላይ አድርጋችሁ አሁን ካላችሁ ገንዘብ 10 ሺህ ብር ላይ ከሆናችሁ ወደ 20 ሺህ ብር ለመሄድ ሊሆን ይችላል። 20 ሺህ ብር ላይ ከሆናችሁ ደግሞ ወደ 40፣ 50፣ 100 ሺህ ብር ኔክስት ለምትራመዱበት ደግሞ መማር እውቀት በጣም ክሪቲካል ነው ማለት ነው። ኦቨርኦል እንግዲህ በሚሊዮን የሚቆጠሩ ጀነሬት ያስደረጉልኝ ሀቢቶች እነዚህ ናቸው። እኔ ስራ በምጀምርበት ሰዓት 10-15 ሺህ ብር ደግሞ በማገኝበት ሰዓት ደግሞ ስሰራቸው የነበሩ ስራዎችን እዚህ ጋር አስቀምጬላችኋለሁ። በፓርት ታይም እነዚህን ስራዎች እየሰራችሁ ደግሞ የተሻለ ካሽ ጀነሬት እያደረጋችሁ ከፍ ወዳለ ስቴጅ መሄድ ትችላላችሁ። በቀጣይ ቪዲዮ እንገናኛለን። መልካም ጊዜ